አሳዛኝ ሰበር መረጃ ድምጻዊ ሰማሃኝ በለው ከዚህ ጆን ዳንኤል ጉዳይ ይሄ የቤት ክራይ ሳይከፍል በጣም አሰቃይቶ ነው የሚያኖረኝ የምትለው ሴትየው አካውንት ባል ሊደረግ ህፃናትን ልታሳክም ስትሄድ ነቅሎ ሲያስወጣክ እኛ ህመምን አይተናል። እጂያለው እስቲፋኖስ አለ ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምን ቆያችሁኝ? ዛሬም ወቅታዊና አነጋጋሪ የሆኑ ጉዳዮችን ይዤላችሁ መጥቻለሁ። በዛሬ ቪዲዮአችን ውስጥም ሁላችሁም የምታደንቁት አርቲስት ሰማሃኝ በለው ህይወቱ እንዳለፈ የተገለጸ ይገኛል። እነዚህንና የመሳሰሉትን ቪዲዮዎች አብረን እናያለን። እስከመጨረሻው ከኔ ጋር አብራችሁን ቆዩ። ቪዲዮን ሁላችሁም ላይክ በማድረግ ጀምሩ። እንዴት ተሰማውና በአሁኑ ሰዓት ማህበራዊ ሚዲያውን ያነጋገረ ያለው የአንድ ድመት የፍቅር ታሪክ የብዙዎችን ልብ ሰብሯል። ይህ የምታዩት ድመት ለወደዳት ፍቅረኛው ሲል ትልቅ ሰርፕራይዝ ለማድረግ በማሰብ ከፍተኛ ተጋድሎ ያደርጋል። መጨረሻም አንድ ትልቅ አይጥን አድኖ በአፉ በመያዝ በደስታ እየሮጠ ወደሷ ዘንድ ይጓዛል። ነገር ግን እሷ ጋር ሲደርስ ያየው ነገር ማመን አልቻለም። ወደዳትን ድመት ሌላ ጥቁር ድመት አቅፋትና ተደግፏት ሲተሻሹ ይደርስባታል። ምስኪኗ አዳይ ድመት ግን በድንጋጤና በሐዘን የያዛትን አይጥ መሬት ላይ ይጥላታል። አንገቱን ደፍቶና ልቡ ተሰብሮ እየዞረ ይሄዳል። አጋጣሚዎች ግን ያቺ የተያዘችው አይጥ ተርፋለች። መልካምነታችንና ውድ ስጦታችን ለማይገባቸው እንዲሁም ደግሞ ለማይረዱልን ሰዎች እንደዚህ ጥለንላቸው መሄድ አለብን ይላል። መልእክት በእኛ ህይወትም ትልቅ መልእክትን ያስተላለፈ ነው። ሐሳብ አስተያየት በኮሜንት አጋሩ። እውነት ነው። ይሄ ቪዲዮ በጣም ብዙ በሚሊዮኖች እይታ አግኝቷልና ብዙ ኢትዮጵያኖች ራሱ ልባቸው ተሰብሯል። ይሄን ቪዲዮ አይተው እንዴት እንደዚህ ታረጋለች ድመቷ ብሎ በጣም አዝነዋል። ግን በአንድ በኩል ደግሞ ለአይጧ የመኖር እድልን ያገኘችውና በዛ በኩልም ያመሰገኑ ነው። ግን የድመቷ ተግባር በጣም አናዷቸዋልና በጣም እኔ ራሱ በጣም ነው በቃ ይሄን ቪዲዮ ሳይ በጣም የተሰማኝ በእውነት ብቻ ድመቱ ወደ ራሱ ተመልሶ ስፖርቱንም ጀምሮ ምናምን በቃ ራሱን ማጠንከር አለበት። ለማንኛውም ሚያው ሚያው ብለናል። ልጅ ነው የምትመስለኝ ናሺ this is your home we are your home እኛ ቤት ነን። ቲክቶክ አይደለም ቤት ምን የሚወዱ አሉ። እሺ አራት ቤተሰብ ያልሆኑ ፋሚሊ ያልሆኑ በጣም ብዙ ህዝብ ነው እሺ የሚወደን። እኔ 4 ስራ ነው ያለኝ፣ ሰው ሀገር ነው የምኖረው፣ ጊዜ የለኝም። ግን ሌሊት እንቅልፍ አልተኛም። ሻዱ አካውንት ኮፒ ፔስት ኮፒ ሊንክ ሳረግ እና እሺ ቶሎ this is your home እኮ እኛ አይተናል፣ እኛ ተረድተናል። እኛ አካውንት ባል ሊደረግ ህፃናትን ልታሳክም ስትሄድ ነቅሎ ሲያስወጣክ እኛ ህመምን አይተናል። እኛ ወንድም ሆስፒታል ተኝቶ ፍቅረኛ ሆስፒታል ተኝታ ታማ ጋይስ ይዘጋል። እሺ የለቅሶ ኢሞጂ አታርጉ ጋይስ፣ ይዘጋብናል ጋይስ፣ አታርጉ። ቀጥይ ቤሊ ሶሪ ይዘጋል ጋይስ ተው። እኛ አይተናል። እሺ እንደምትመለከቱት ነው እንግዲህ አዶናይ ከቲክቶክ ከጠፋ 4 ቀን ምናምን አስቆጥሯልና ብዙ ደጋፊዎቹ ና ተመለስ እያሉ እንዲ ላይቭ ላይ እየወጡ እያለቀሱ ምናምን ያሉትና እኔ እነዛ ሪፖርት አድርገው እንዲጠፋ ያደረጉት ሰዎች ምን ጥቅም ሊያገኙ እንደሆነ አልገባኝም። ስንት ሶሻል ሚዲያ ላይ መጥፎ የሚሰራ ሰው እያለ አዶናይን ከቲክቶክ እንዲጠፋ እንደፈለጉ እኔ አልገባኝም። መቼስ አዶናይ የምታውቁት ነው ሶሻል ሚዲያ ላይ መጥፎ ነገር የሚሰራ ልጅ አይደለም፣ ጥሩ ነገር የሚሰራ ነው፣ ሰዎችን የሚረዳ ነውና ለምን እንደዚህ ማድረግ እንደፈለጉ ብቻ ከባድ ነው። ማገገሚያ ጊዜ ሳይሰጡክ እኛ አይተናል። የምታወራው ነገር እስኪጠፋብህ ድረስ ስትሸማቀቅ እኛ አይተናል። ብዙ መርዳት የምትፈልገው ሰው እያለ አስመሳይ ይሉኛል ብለህ ስትተው እኛ አይተናል። እናት ነፍሷ ሲጨነቅ ስትወጣ ስገባ እኛ አይተናል። እነሱ ሲያሸርቡብህ ሊጥሉ ሲሞክሩ እኛ አይተንላል። በእናትህ በቃና በቃ ተመለስ። ያላንተ ቲክቶክ ያስጠላል። እኔ ድብርቴን መረሳብነ የምታጽናናኝ ወንድሜ ነህ። እኔ የራሴ የሆነ ታሪክ አለኝ ካንተ ጋር ያዱዬና እሺ ወንድሜ በእናትህ ና በቃ ይሄ ቤትክ ነው። እኛ ቤት ነን፣ እኛ ቤተሰቦች ነን። አንተም ወንድም ስራ እኮ ሰርቶ ደክሞት ነው የሚመጣው። ላይፍ ቁጭ ብሎ ስላንተ ሲያወራ አታያቸውም? እነዚህ ሰዎች ቁጭ ብሎ ስላንተ ሲያዳምጡ አባክና በቃ ይጥሉክ። እነሱ እኛ እንወዳለን። የነሱን ጥላቻ የኛ ፍቅር አይሸፍነው። አትመጣ ና በቃ ና። እንዴት እንደምንወድ እንዴት እንደምንኮራበ ስራ ፈት ይበሉን፣ ማህይቦች ይበሉን፣ እንጠጣው ስድቡን
ባንተ መሰደብ ምንም አይመስላንም። በቃ ና ለነዛ 6 ልጆች ስትልና እኛ ብርታት እንሆናለን። አልገባም እኮ እጃችንን እስኪያቃጥለን ድረስ ነው ኮፒ ሊንክ የምናደርገው ቪዲዮውን። አልታየም ቪዲዮዎች ብለን እንዴት እንደምንጨነቅ ና በቃ አይተናል። you want to be seen አይደል? we see you እኮ በቃ we get you ያው አዶናይ ለትንሽ ቀን ከቲክቶክ መጥፋቱ ጥሩ ነው። ዲአክቲቬት አድርጎ ለትንሽ ቀን መጥፋቱ አሪፍ ነው ብዬ አስባለሁ። ምክንያቱም ቪዲዮዎቹ ላይና አካውንቱ ላይ በከፍተኛ ሁኔታ በቦቶች ሪፖርት የተደረገበት ነበርና ያው አካውንቱ ዋርኒንግ ሰጠው፣ ቀጣይ ባን ነበር፣ ሙሉ ለሙሉ ይዘጋበት ነበር። ይሄን ባያደርግና ለትንሽ ቀን እንዲህ ማድረጉ ጥቅም አለው። ትንሽ ቆየት ብሎ አካውንቱን መልሶ ይመለሳል ብዬ አስባለሁ። እጅ ያለው ነው እስጢፋኖስ ውስጥ አለ እባክህ እስጢፋኖስ ጉድ ሰልፍ ነው እንደውም ቢዘፍንልን ደስ ይለናል። ይስፈን ይዲ ክበረው የሱ ሙዚቃ ክበረው የስቲቭ ሙዚቃ ክበረው እስቲቭ የስቲቭ ሙዚቃ ክፈተው አይ ፒፒ ቢሚለው አሻባቢ just በቃ አይ ቫይብ ይደረግ እንዴ አይ ቢኮ ጃኒ ግን እንደዚህ አይነት ቀልዶችን መተው አለባት። እስጢፎ እዛ ጋር ይዝፈን ብላ አሁን ቢዘፍን ኖሮ እዛ ጋር ሰው ሁሉ ይበተን ነበር። ስቀልድ ነው። ለማንኛውም ስቀልድ ነው። እንደ እስጢፎ ያለ አርቲስት እኔ ኢትዮጵያ ላይ አላየውም። ትንሹ ጥላውን ገሰሰ በጣም በቃ ሙዚቃውን ሁሌ ነው ማዳምጠው ምናምን ይችላል። ሲጀመር ድሮ ጀምሮ ከ8 ዓመት በፊት ጀምሮ ማቃት ጓደኛዬ ነችና ያው ልቧ በጣም የዋህ ልጅ ነች። የዋህ ልጅ ደግሞ ልብህ ጥሩ ሲሆን ምንም ነገር ይሳካልሃል። ስለዚህ ጃዬ በጣም ነው የምወድሽ። ንግግር ኢንተርቪው ራሱ እምቢ ነበር ብለው ብዙ ቦታና ላንቺ ስለ የመጣሁት ወድሻለሁ። ቻው ዋው እሺ ለስቲፎ ክርስቶ ነው ባይዘው ክርስቶ ነው ገና ወላ ሚዲያ ላይ ሲፈቱ ማብራይ ሚዲያ ላይ እና እስጢፎ ያራዳ ልጅ ድምጹን እንደሚፈራው ማንንም አይፈራም። አሁን የሮጠበት ምክንያት ያው ዝፈን እንዳይባል ነውና እስጢፎ በቃ በጣም ብቻ ያራዳ ልጅ ነው። ግን ትናንትናም እዚህ ፕሮግራም ላይቭ ላይ ገብቶ ቀለበት የምትሉት ምንድነው? ቀለበት የለም እያለ ነበር። ወይስ እኔ ላስደምማችሁ ወይ ተንበርክኬ ምናምን ላድርግላት ወይ ምናምን እያለ ነበር ለጃኒ እና ከስጢፎ ጋር ቢሆኑ ምን ትላላችሁ እናንተ? ጃኒና እስጢፎ አንድ ላይ ሆነው የምትሉ እስቲ አሳዛኝ ሰበር መረጃ ድምፃዊ ሰማሃኝ በለው ከዚህ ዓለም በሞት ተለይቷል። ድምፃዊ ሰማሃኝ በለው ሰሜ ባላገሩ ባደረበት ህመም በሕክምና ሲረዳ ቆይቶ በዛሬው ዕለት ከዚህ ዓለም በሞት ተለይቷል። ድምፃዊ ሰማሃኝ በለው የተለያዩ ባህላዊና ሌሎች ይዘቶች ያሏቸው የሙዚቃ ስራዎችን ለአድማጭ ተመልካች አበርክቷል። ሰሜ ባላገሩ ባለትዳርና የአራት ልጆች አባት እንደነበር ፋና ዲጂታል ከቤተሰቦቹ ያገኘው መረጃ ያመለክታል። ለቤተሰቦቹ ለወዳጅ ዘመዶቹና ለአድናቂዎቹ መጽናናትን እመኛለሁ። ነፍስ ይማር ብለናል። አርቲስቶቹን ግን ምንድነው የነካቸው? አለቁ እኮ ወገን። ምንድነው የተፈጠረ ያለው ኢትዮጵያ ላይ? ጆን ዳንኤል ጉዳይ ይሄ የቤት ኪራይ ሳይከፍል በጣም አሰቃይቶ ነው የሚያኖረኝ የምትለው ሴትየው እግዚአብሔር በሚያውቀው እኔ ጋር መጣ ነበር። የጆን ዳንኤል እኔ ጋር መረጃ ተልኮልኝ አይ ዮኒ ማኛ የፈረደበት ዮኒ ማኛ ጆን ዳንኤልን ስለሚጠላው እሱን አድኖ እንዲያረጋል ተብሎ ስሜ ይጠፋል በሚለው ዝም አልኩኝ። ተሙሻ እንዴት ነህ? እና ዝም አልኩኝ። ግን ይሄ ጉዳይ እኔ ጋር መጥቶ ነበር። ይሄ መረጃ ለእኔ ልከውልኛል። ጠይቋቸው ሰዎቹን ለእኔ ልከውልኝ ነበረ። ግን እኔ ባላየ አለፍኩት እና ቤት የተከራየውን ነገር ምናምን ነገር በጣም ብዙ ነገሮች ተብሎ ሰምቻለሁ። እና በጣም ነው የሚገርመው። አይ ሀቢባማ ጀለሷ ነው። ቢዝነሷ ይቋረጣል፣ ቢዝነሷ ይዘጋል። እንዴ ጌም አብራ የምትጫወት ልጅ አሳልፋ አትሰጥም። ጌመር ናት፣ አብራ ጌም ነው የምትጫወተው። በጌሟ አትምጡ። ስለዚህ እንጂ እኔ ጋር መጥቶ ነበር ያ ጉዳይ
በቤት ክራይ ጉዳይ በምናምን በደንብ ልጅቷ ሀቅ አላት። የሰው ቤት አከራያለሁ፣ ካልተመቸኝ ያባራለሁ። ይሄ ነው ያለው ጉዳይ በኢትዮጵያ። ግን አልወጣም ምንም አታመጭም በሚል ለዘመናት ያ ነገር እንደነበረ እኔ ጋር ይሄ መረጃ ደርሶ ነበር። የሚገርም ነው ብቻ። ኤኒዌይስ ለማንቻው ብዙ ማናየው ነገር የለም። ሀቢባ ምንድን ነው ጥቅሟን የሚያስገኙ ሰዎች ጋር እዚህ ቲክታክ ላይ ጌም የሚያጫውቷት ሞቅ የሚያደርጉላት ጋር አትነካካም። ስለዚህ ያን ነገር አይቼዋል። እንደሌላው እኩል ስታስጮ እንዴት እንዲያደርጋሉ እያለች ስታስጮ የምትውል ሰው የራሷ ጀለሶች ሲሆኑ ቆይ እስቲ ልስማ በደንብ እንዲህ ላድርግ እስቲ ብላ ጨውቴውን ታደርገዋለች። እና እሱ ነገር ይገርመኛል። ኤኒዌይስ አብረን የምናየው ነው ወደፊት። አብረን እውነታው ሲወጣ የምናየው ነው። የሚሸፋፈን ነገር የለም። ተበዳይ ካለ ተበድሏል፣ አለቀ። እኔ አምጥቼ ጉዱ እንዳላዘርግፈው የተሸፋፈነውን ነገር በግልጽ እንዲወጣ የት ቦታ ቤቱ ምን ቦታ እንደሆነ አውጥቼ እንዳልዘረግፈው ዘርግፌው ፊት ለፊት ያለውን ጉድ ምን እንደሆነ ከነ ማስረጃው ዱብ አደርገዋለሁ። እስኪጀመር ነበር የምፈልገው። የቤት ባለቤቷን አመጣታለሁ ነው ፔጅ አመጣታለሁ። በትናንትና በለቀኩላችሁ ቪዲዮ ላይ አንድ ሴትዮ ከአሜሪካ ላይቭ ገብታ ስሙን አልጠቀሰችም፣ ግን የቤት ኪራይ አልከፍልም አለ፣ ቤቴን አልለቅም አለ፣ እናቴ የተሰቃየች ነው በዚህ ጉዳይ፣ እኔ አሜሪካ ስላለው ነው ምናምን እያለች የተናገረች ነበርና ጆን ዳንኤል ይሁን አይሁን አልተረጋገጠም ነበርና አሁን ደግሞ ኒማኛ እሱ ነው እያለ ነው። ኮመንት ላይም ጆን ዳንኤል ቪዲዮ ሲለቅ ኮመንት ላይም የቤት ኪራይን ክፈል ምናምን እያሉ ብዙ ሰዎች እየጻፉ ነውና እስቲ እሱ ይመስላችኋል? ሐሳባችሁን ኮመንት ላይ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበረ። በሌላ ቪዲዮዎች እስከምንገናኝ ሁላችሁም በያላችሁበት ይመቻችሁ። ቻው።